ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። እናንተስ እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና ሁሉ ሰላም ነው ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እንግዲህ ውዶች ዛሬ ልብ የሚሰብር ነገር ነው ወላሂ ላዚም ይዤላችሁ ያልኩት ማለት ነው። በጣም ልብ የሚነካ ልብ የሚያቆስል ነው ወላሂ በጣም ነው ልቤና ያመመኝ ለራሱ በጣም ነው የሚያሳዝነው። በ40 ሜትሩ መንገድ ምክንያት ቤታቸው የፈረሰባቸው እህቶቻችን ወንድሞቻችን ወላሂ እስኪ እንደዚህ አድርጋ ሰርታ ይህንን ቤት ማጣት እንግዲህ በጣም ነው የሚከብደው። ወላሂ ምን አይነት ስሜት እንደሚሰማት አላሁ አለም። እኔ ብቻ አላውቅም። በጣም ከባድ ነው። እንደምታዩት ቆርቆሮ ላልጠው ይዘው እየሄዱ ነው ማለት ነው። ቆርቆሮውን አንሱ ተብለው ነው። ወላሂ በጣም ልብ ነው የሚነካው፣ ልብ ነው የሚያቆስለው። ዛሬ አይደለም ቤት ዛሬ ሽንት ቤት ለራሱ ለመስራት ምን ያክል ወጪ እንደሚያስወጣ ሁላችንም እናውቀዋለን። ሁላችንም ቤት መስራት ምን ያክል ከባድ እንደሆነ ሁላችንም እናውቃለን። በጣም ከባድ ነው ከምንም በላይ ከምነግራችሁ በላይ። እሷ ራሱ እንደው እኛ ለራሷ ልንጠይቃት እየሄድን ነበረ፣ ግን አላገኘናትም። ወጣ ብላለች አሉ። የብዙ ሰው ነው የፈረሰባቸው፣ ግን እኛ የምናውቃት ልጅ ነበረች። እንጠይቃት እየሄድን ነበር። እሷንም አላገኘናትም። ሌላ ቦታ ተከራይታ ወጥታለች። እንደምታዩት ይሄን የመሰለ ቤቷን አጥታ በሌላ ቤት ተከራይታለች ማለት ነው። ወላሂ የምላችሁ በሩ ለራሱ የተከራየችው ቤት መስታወት ለራሱ የለውም። ብረት በብረት ብቻ ነው። እንግዲህ ምን እንደሚሰማት እንዴት እንደምትሆን አላሁ አለም። ወላሂ እኔ እንደዚህ ልቤን ያመመኝ ይሄን አይቼ ደግሞ እሷ እንዴት እንደምትሆን ብዬ ሳስበው በጣም ነው የከበደኝ ከምንም በላይ ከምነግራችሁ በላይ። እንግዲህ አላህ የተሻለ ነገር ይስጣቸው ለሁላቸውም። አላህ የተሻለ ነገር ይምረጥላቸው። አላህ ይህንን የሚያስረሳ ነገር አላህ ይስጣቸው። ወላሂ ነው የምላችሁ። በጣም ነው ልቧ የሚቆስለው። በጣም ነው የምትጎዳው። ሁሉም በጣም ነው የሚጎዱት። በጣም ነው ልባቸው የሚያማቸው። ግን አላህ ሱብሃነ ወተዓላ ይህንን የሚያስረሳ ኸይር ነገር ይሻላቸው። አላህ የሆነ ነገር ከፊታችን ሲያመጣ ከኋላችን የሆነ ነገር አስቀምጦ ነውና አላህዬ ለኸይር ነገር ይሻላቸው። ምንም ማድረግ አይቻልም። አላህ ጽናቱን ይስጣቸው። ያው ለጊዜው ቢያዝኑም ማዘንም ማልቀስም ምን ማለት አይቀርም። ይህን የመሰለ ቤት ሲያጡ ስንት እህቶቻችን አሉ አረብ ሀገር እየሄዱ እየሰሩ ስንት አመት እየለፉ እየደከሙ እየሰሩ የሚመጡ እህቶቻችን አሉ። ወላሂ እውነት ለመናገር በጣም ነው ልብ ነው የሚያደማው፣ ልብ ነው የሚያደክመው። እንግዲህ ምንም ማድረግ አይቻልም። አላህ የተሻለ ነገር ይስጣቸው ብቻ ነው ማለት የምንችለው። ምንም ማድረግ አይቻልም። ያ ረቢ እንደምታዩ እስኪ ቤቱ እንደምታዩት ወላሂ ማሻአላህ ግርፉ ለራሱ በጣም ነው የሚያሳዝነው። አሁን ይሄንን ቤት ግልብጥ አርጎ አፍርሶ መጣል በጣም ነው። እኔ ሳላየው ገና እንደዚህ ቤት እያፈረሱ ነው እኮ በዚህ ላይ ይሄ ቤት እኮ ፈረሰ ምናምን ነገር እያሉ ሲያወሩ ጭራሽ አላመንኳቸውም። እኔ ሂጄ በዓይኔ አይቼ ነው እንጂ የማምነው ያንን ቤትማ እውነት አይፈርስም እያልኩኝ ሂጄ በዓይኔ በብረቱ ሳይሆን እንደምታዩት እንደዚህ ሆኗል። በጣም ልቤን አመመኝ፣ ደከመኝ። ያው ምንም ማድረግ አይቻልም። እንግዲህ የተሻለ ነገር ይስጣቸው፣ የተሻለ ነገር ይምረጥላቸው ነው የሚባለው። እንግዲህ ውዶች ያ ረቢ ሱብሃነላህ። አላህ እዝነቱ ሰፊ የሆነ ጌታ ቻይ ነው።
እንግዲህ ውዶች ዝናብ ሰፊ የሆነው ጌታ አላህ ኸይር ነገር ይሻላቸው፣ የተሻለ ነገር ይስጣቸው። ምንም ማድረግ አይቻልም። እና ይህንን ይመስላል የ40 ሜትሩ መንገድ እንደዚህ ነው የሰራላቸው። ያ ረቢ ያ ረቢ ያ ረቢ ያ አላህ አላህ ካሪም አላህ ወይን ኸይር ነገር ይሻላቸው። ኸይር ነገር አንተ ኸይር ነገር ይሻላቸው። ያ ረቢ ያ ረቢ ያ ረቢ። እና ወዶች እስኪ ይሄን ያክል እስከ መጨረሻው አብራችሁ ቆዩ። ይሄን ያክል ካወራኋችሁ ይበቃኛል። ከወዲሁ ልሰናበታችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ባይ ባይ። ቆርቆሯቸው እንደው ታሚቃል ቆርቆሮ እንኳን የያዙ እንጂ ነው ግን ደህና ደህናውን ቤት እያለፉ ምናለ ወደ ሆሳው ይያሉ መኪናው መንገድ ያገኘው